አጼ ቴዎድሮስ ሞት ጀርባ ያሉ እውነቶች። ሰላም ፍቅር ጤና አክብሮታዊ ሰላምታችን ጋራ በያላችሁበት ይድረሳችሁ ክብራትና ክብራን ቤተሰቦቻችን። ይህ የኢትዮጵያን የባህል ልብስ ለብሶ የምታዩት ነጭ ይህን ፎቶ የተነሳው 1868 እንደ ኢትዮጵያን አቆጣጠር ወይንም 1860 ዓመተ ምህረት እንደ ኢትዮጵያን አቆጣጠር አቢሲኒያ ውስጥ ነው። ትሪስታም ቻርልስ ስዌሪ ስፒዲ ይባላል። ስፒዲ ከ1836 እስከ 1911 እዚች ምድር ላይ ኖረዋል። ትሪስታም ቻርልስ ስዌሪ ስፒዲ በብሪቲሽ ጦር ኃይል ውስጥ በሰሜን ምዕራብ የህንድ ድንበር አካባቢ ወታደር ሆኖ ያገለገለ እንግሊዛዊ ነው። ወደ ኢትዮጵያ ሲመጣ በ1860ዎቹ እንደ ኢትዮጵያን አቆጣጠር ኤክስፕሎረር እና አድቬንቸረር አዲስ ነገር የሚፈልግና አታሽ በመባል ነው የመጣም። ከዛም በኋላ በአጼ ቴዎድሮስ ያለውን የጦር ልምድ በማስረዳት የአጼ ቴዎድሮስ የጦር አሰልጣኝ ሆኖ ተቀጠረ። የተወሰነ ጊዜ ካገለገለ በኋላ ወደ ሀገሩ ተመልሶ ሄደ። 1868 ዓመተ ምህረት የእንግሊዝ ጦር በሰር ሮበርት ናፒር አጼ ቴዎድሮስን ለመውጋት ወደ ኢትዮጵያ ሲመጣ ስፒዲ የዚህ ጦር ኃይል አስተርጓሚ እና አጋዥ ሆኖ ወደ ኢትዮጵያ ዘመተ። ስፒዲ ወደዚህ ከመጣ በኋላ የአጼ ቴዎድሮስን መሞት ተከትሎ የአጼ ቴዎድሮስ ልጅን አለማየሁ ቴዎድሮስን ይዞ ወደ እንግሊዝ ተመለሰ። ከዛም በኋላ አለማየሁ ቴዎድሮስን ለኩዊን ቪክቶሪያ ለእንግሊዟ ንግስት አስተዋወቃቸው እና ይህንን ፎቶ ያነሳው ከመቅደላን ከዘረፈው የእንግሊዝ ጦር ጋራ አብሮ የመጣው ዘቴንዝ ካምፓኒ ሮያል ኢንጂነርስ የሚባለውና በሰርጀንት ጆን ሆራልድ የሚመራው የብሪቲሽ ካምፓኒ ነው ይህንን ፎቶ ያነሳው። ይህ የለበሰው የባህል ልብስ ኢትዮጵያ መቅደላ 1860 ዓመተ ምህረት እየተዘረፈ ነው።